ሰላም ውድ ተከታዮችና ተመልካቾች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲቢቲ አሁን የማቀርብላችሁ ርዕስ ለቢዝነስ ድርጅቶች ለጀማሪዎችም ሆኑ ለሌሎች በጣም ጠቃሚ የሆነ ርዕስ ነው። የገንዘብ ፍሰት ቀውስ ምንጭ ምክንያቶች ወይም ደግሞ the root causes of cash flow crisis የሚል ነው። ይሄ ርዕስ በጣም ጠቃሚ ነው። ሳብስክራይብ፣ ላይክ፣ ሸር ሊንክ አድርጉ። ቢዝነስ ድርጅቶች ምርቶቻቸው በገበያ ተቀባይነት በማጣታቸው ብቻ አይደለም ለውድቀት የሚዳረጉ። በጣም ትርፋማ የሆኑ ድርጅቶች በካሽ ቀውስ ምክንያቶች ይከስራሉ። ምክንያቶቹና መፍትሄዎቻቸው ምን የሆኑ እንመልከታቸው። አንደኛ፣ ቢዝነስ ድርጅቶች ለውድቀት ከሚዳርጓቸው ምክንያቶች አንዱ የካሽ ቀውስ ነው። ይህ ቀውስ ጥናቶች እንደሚያመለክቱት ከ30 እስከ 40 ከመቶ ድርሻ አለው። ድርጅቶች ከደንበኞቻቸው የሚሰበስቡት ገንዘብ ወይም ገቢ ባላቸው ውል መሰረት ከ60 ከ90 እስከ 120 ቀናት ሊሆን ይችላል ውላቸው። ነገር ግን ድርጅቶች ለደሞዝ፣ ለቤት ክራይ፣ ለስራ ማስኬጃ፣ ለመንግስት ግዴታዎች የሚከፈሉ ደግሞ በወር ውስጥ ሊሆን ይችላሉ። ስለዚህ ይሄንን የካሽ እጥረት ይፈጥራል። money received too slowly and spent too quickly። ለዚህም የገንዘብ ገቢና ወጪ ካሽ ኢንፍሎው ኤንድ አውትፍሎው መተንበይ፣ ማቀድ፣ ማስተዳደር አስፈላጊ ነው። ገቢና ወጪ በቀን፣ በሳምንት፣ በወር ወዘተ በሚገባ ማቀድ ፕሮጀክሽን መስራት ወይም መተንበይ በሚገባ መስራት ከ3 ወር እስከ 6 ወር የሚያሰራ የካሽ መጠባበቂያ መያዝ ያስፈልጋል። የካሽ ማኔጅመንት የፈጠረው ችግር ስለሆነ ሁል ጊዜ በአካውንቲንግ ፕሪንሲፕል መርህ ተከትሎ መስራትና አግባብነት ያላቸው ባለሙያዎች መቅጠር ከካሽ መቼ እንደሚያልቅ ማወቅ፣ የሚሰበስበው ገንዘብም ማፋጠን ወሳኝ ነው። ከውድቀት ይታደጋሉ እነዚህ። ሁለተኛ፣ ብዙ መስራች ድርጅቶች በወረቀት ትርፋማ መሆን፣ ሽያጮችና ትርፍ እስካለ ድረስ በቢዝነሳቸው የፋይናንስ ደህንነት ያለው ይመስላቸዋል። ነገር ግን በወረቀት የሰፈረ ትርፋማነት ገንዘብ አይደለም። Revenue is also superficial. Profit too represents earning, but not necessarily liquid money. Liquidity crisis kills business. ስለሆነ cash flow is the actual money in the bank available to pay bills. Cash flow is the lifeblood of any business project. 3. አንዳንድ ቢዝነስ ድርጅቶች ምርቶቻቸው ገና በገበያ ተቀባይነት ሳያገኝ ወይም ሳይፈጥሩ ሳያረጋግጡ ብዙ ገንዘብ ያወጣሉ። ፕሮዳክት ማርኬት ሚስፊት ውድቀት እስከ 35 ከመቶ እንደሚደርስ ጥናቶች ያረጋግጣሉ። ለምሳሌ ኦቨርሄድ ኮስት ከፍተኛ ገንዘብ ማውጣት፣ ለቢሮ አገልግሎት የሚውሉ መሳሪያዎች ግዢ፣ ብዙ የሰው ኃይል መቅጠር፣ ለገበያ የማስተዋወቂያ ዘመቻ ገንዘብ ማውጣት በዚህ የድርጅቱ ካፒታል ይሟጠጣል፣ ለውድቀትም ይዳረጋል።
በቅድሚያ ሰራተኞች ከመቀጠራቸው የማምረቻ መሳሪያዎች ከመገዛታቸው በፊት ቢዝነስ ድርጅቶች በመጀመሪያ ምርቶቻቸውንና አገልግሎታቸውን በገበያ ተቀባይነት ያላቸው መሆኑን ማረጋገጥ ቅድሚያ ስራቸው መሆን ይገባል። ሌላው ሰራተኞች ሙሉ በሙሉ ቋሚ ከሚቀጥሩ አማራጮች መፈለግ ወጪ የሚቀንሱ ተገቢ ይሆናል። በገበያው ማለት በጊዜያዊ በኮንትራት ፈልጎ መቅጠር። ሌላው ስራውን አውትሶርስ ማድረግ በሌላ ቦታ ማሰራትም ጠቃሚነት አለው። ቢዝነስ እስከሚጠናከር ጊዜዎችና መቅጠር ማቆም ወጪ መቀነስ ይጠቅማል። 4 የቢዝነስ ድርጅቱ ገቢ ከተወሰነ ድርጅቶች ጋር መሆን ለውድቀት ይዳርጋል። ለምሳሌ የድርጅት ገቢ 30% የሚሆን ከአንድ ደንበኛ ቢሆን ደንበኛው በሆነ አጋጣሚ ወደ ሌላ ድርጅት ሽፍት ቢያደርግ ቢዝነስ ለካሽ እጥረት ይጋለጣል። ሌላው የደንበኛው የመግዛት ውሳኔም በእጁ ላይ ነው ያለው። ለምን እንደፈለገ ለመወሰን ይችላል። ስለዚህ በዚህ ለተለያዩ ችግሮች ሊጋለጥ ይችላል ድርጅቱ ለካሽ እጥረት በዋነኛነት። 5 ምርቶች ሳይሸጡ በመጋዘን ማከማቸት። ሌላ ደግሞ ጥሬ ዕቃዎች በመጋዘንም ማከማቸት ታይድ አፕ ካፒታል ይፈጥራሉ። ገንዘብ ይዘው ቁጭ ይላሉ። ስለዚህ ምርቶች በወቅቱ መሸጥ አለባቸው። ካልተሸጡ ምርቶችም አውትዴትድ ይሆናሉ። ለምሳሌ የልብስ ፋሽኖች ጊዜያቸው ሊያልፍ ይችላል። ገንዘብ የሚፈጥሩበት መንገድ መፍጠር ነው። ገንዘብ ይዘው መቀመጥ የለባቸው። ጥሬ ዕቃዎችም አከማችቶ ገንዘብ ይዞ ከሚቀመጥ መፍትሄ መፈለግ ያስፈልጋል። ስለዚህ በዚህም ፕሮፐር ኢንቨንተሪ ማኔጅመንት ያስፈልጋል ማለት ነው። 6 ቢዝነስ ድርጅቶች የሰው ኃይሉ በአግባብ አለማስተዳደር በስራዎች ላይ ምርታማነት መቀነስ፣ የስራ አፈጻጸም ዝቅተኛ መሆን፣ ሰራተኞች መልቀቅ ያስከትላል። ይህም 20% የሚሆነው ጥናቶች እንደሚያመለክቱት ለውድቀት ይዳርጋል። ስለዚህ ተነሳሽነት እንዲኖር በቁርጠኝነት እንዲሰሩ ሰራተኞች አፈኛና ወሬኛውን ትቶ ስራ የሚሰራውን ሰራተኛ ሪኮግኒሽን መስጠት ማበረታታት ያስፈልጋል። በዚህ የስራ አፈጻጸም ከፍተኛ ይሆናል፣ ምርታማነቱም ያድጋል፣ በድርጅቱ የመቆየት ሰራተኛው ይጨምራል። 7 ተገቢ የገበያ ስትራቴጂ አለመከተል ለውድቀት ይዳርጋል። ቢዝነስ የሚመራበት አቅጣጫና ሮድማፕ ስለሌለው ይህም ጥናቶች እንደሚያመለክቱት 22% የሚሆነው ለውድቀት ይዳርጋል። በዚህ አንጻር የገበያ ለውጥ በሚኖርበትም ከገበያው ጋር ለውጡ ጋር አለመሄድም ከቢዝነስ ኢንቫይሮንሜንት መለወጥ አለመቻልም ኮምፕሌሰንት የሚፈጥረው ለውድቀት ይዳርጋል። ይህም ገንዘብ የማጣት ነገር ይፈጥራል። ቢዝነስ ድርጅቱ የሚመራበት የገበያ ስትራቴጂ ያስፈልጋል። እንዴት ትርፋማ እንደሚሆን፣ ደንበኞች እንዴት መያዝ እንደሚችል ከቢዝነስ ኢንቫይሮንሜንቱ ለውጥ ጋር ቢዝነስ ማስማማት ይገባል። 8 ካሽ ፍሎ ክራይሲስ ሲያጋጥም አማራጮች መፈለግ ያስፈልጋል። ለምሳሌ ከገንዘብ ቁጠባና ብድር፣ ከባንክ መበደር፣ ስጦታም የሚሰጥ ካለ ድርጅትም ሆነ መንግስት፣ ግለሰብ መፈላለግ ያስፈልጋል። ስለሆነ በአጠቃላይ ገቢና ወጪ መቆጣጠር፣ ወጪዎችን መቀነስ፣ ከ3 እስከ 6 ወር የሚያገለግል መጠባበቂያ ካሽ መያዝ፣ በእቅድ መስራት፣ መመራት ቢዝነሱ ከውድቀት ይታደገዋል። አመሰግናለሁ።